ሰላም ፋሚሊ፣ ዛሬ እንግዲህ እንድናየው ያሰብኩት ቶፒክ ምንድነው ኤጀንት እንዴት ነው የምናደርገው የሚል ጥያቄ አለ። አዳዲስ ኤጀንቶችም ሆኑ ብዙ ኤጀንቶች ይሄንን ኤጀንት አደራረግ ትንሽ ግራ ሲያጋባ እናያለን። እስቲ ወደ ቪዲዮ ሄደን እንመልከት። ወደ ቀጣዩ ሂደት ስንሄድ እዚህ ጋር ከሚመጡልን እንትኖች ኤጀንት ውስጥ እንገባለን። ዘን ከዛ በኋላ የሚቀጥለው ምንድነው እዚህ ጋር ሜክ መኒ ማኔጅ እና ዳታ የምትላለች፣ እዛ ውስጥ በመግባት ኢንቫይት ኤጀንት የምትላለች ለእሷን እንነካታለን። ይህን በመቀጠል እንዲህ አይነት ፔጅ ይመጣልናል። እዚህ ጋር ችን ኮፒ ማለት እንችላለን። ሁለተኛ ደግሞ ሼር በሌሎች ዋትሳፕ፣ ሜሴንጀር፣ ፌስቡክ ላይ ሼር በማድረግ ያ ሰው እንዲጠቀመው ማድረግ እንችላለን። ግን ምንድነው ኤጀንት የሚሆነው ሰው ራሱ ገና እዚህ ጋር ለነገሮች አዲስ ስለሆነ እኛ ብናግዘው እኛ ብዙውን መንገድ ብንሄድለት የተሻለ ነው የሚሆነው። እኔ እዚህ ጋር ኮፒ ያደረግኩኝ ዘንድ ተመለስኩኝና ማንን ነው ኤጀንት የማደርገው? ከዛ በፊት ምን አለ፣ ይህ ኤጀንት የማደርገው ሰው ምን መሆን አለበት? አንደኛ ወይም ኤጀንት ለምናደርገው ዩዘር መላክ እንችላለን በቀላሉ ማለት ነው። ነገር ግን እንደዛ ከምናደርግ ወይም አዲስ ገና ኤጀንት የሚሆን ሰው ስለሆነ ይህ ነገር ትንሽ ሊያወዛግበው ስለሚችል ራሳችን እዚህ ጋር ወጥተን በሌላ ብራውዘር ላይ ለምሳሌ እዚህ ጋር ክሮም ላይ ገብተን እዚች ጋር ጫን ብለናት ምን ማድረግ እንችላለን? ፔስት አድርገን ራሳችን ሰርች እናደርገዋለን። ዘን እንደምትመለከቱት እዚህ ጋር ይመጣል። እዚህ ጋር ምንድነው መሙላት ያለብን? ኦኬ ዘን በመቀጠል እዚህ ጋር ኤጀንት የምናደርገውን ሰው አይዲ በስትክክል እንሞላለን ማለት ነው። ዘን እዚህ ጋር በመቀጠል ጌት የምትለውን ስንነካት በ60 ሰከንድ ውስጥ ያ የኤጀንት የምናደርገው ዩዘር የሚመጣለት ኮድ አለ። እሱን መንገር አለብን። እሱን ለኛ ሲነግረን እሱን እንሞላዋለን ማለት ነው። ስልሳ ሰከንዷ ማለፍ የለባትም። ምክንያቱም 60 ሰከንዷ አልፎ በተደጋጋሚ የምንሞላው ከሆነ የሚመጣልን የምናስገባው ኤጀንትነት ምናልባት ፌል ሊያደርግ ስለሚችል ቶሎ ብለን ያንን እናደርጋለን ማለት ነው። በመቀጠል እዚህ ጋር ከሞላ ነው በኋላ እንደዚህ ይመጣልናል። ሰክሰስፉሊ ኤጀንት አደረግን ማለት ነው። ከዛ በመቀጠል የሚመጣልን ሌላ ማረጋገጫ ደግሞ ምንድነው? እዛ ሲስተም ሜሴጅ ላይ ኤጀንት እንዳደረግነው ያሳየናል ማለት ነው። ከዛ እንግዲህ ኤጀንት አድርገናል። ምንድነው ቀጣዩ ሂደት የሚሆነው? እዚህ ጋር እንደምትመለከቱት ኤጀንት እንደሆነ ሲስተም ሜሴጅ ላይ ያው እንደዚህ ያመጣልናል። ዘንድ ሲቀጥል ሰክሰስፉሊ ኤጀንት ሆኗል። በዚህ መልኩ ኤጀንት ማድረግ እንችላለን። በቀጣይ ደግሞ ሌሎች ቪዲዮዎችን እንደዚህ ተያይዞ ምንሰራ ይሆናል። አመሰግናለሁ።